ስለቅመሟ እህቴ እስኪ አንድ ነገር ልንገራችሁ። ይችናት ቅመሟ እናንተ ኢትዮጵያ ቁጭ ብላችሁ 24 ሰዓት እየደወላችሁ ብር የምትሉት አናታችሁ ይብረርና እንደዚህ ከኋላ በሽታዋን ተሸክማ ስራዋን ሰርታ ከወደፊት ለእናንተ ስለሳቀች ጤነኛ መስላችሁ ነው አይደለችም። ከኋላ በጣም ብዙ ሰበብ አለ። ህመሟን ለማንም ሳታሳይ ብትነግራችሁም ልትረዷት ማትችሉ ምን የሰለጠነ ሀገር ከጉፋን ውጪ ሌላ ምን ሊይዝሽ እያላችሁ ሆዷን የባሰ ስለምታቆስሏት ከኋላ በሽታዋን እንደዚህ ተሸክማ ለእናንተ ወደፊት እንደዚህ በቪዲዮ ስለሳቀች ጤነኛ ትመስላችኋለች። እናንተ አንዴ እኮ ኢትዮጵያ ማሰብ አትችሉ። እናንተ እኮ የለም እዚህ ያላችሁ ደግሞ ወንድሞቻችን በዚህ በጀርባ ካለው ቁስሏ እንደ ትል ተልትላችሁ ትገቡና ኋላ የባሰ ታነፍሯታላችሁ። እንዲህ ለምን ወይስኪ በእና እንደ እናታችሁ እዩዋት እንደ እህቷችሁ እዩዋት ምናምን ብትሉ ሊገባችሁ አልቻለም። እንደማን ልታዩት ትችላላችሁ? እንደማንም አትዋት። ዝም ብላችሁ ቁስሏን ብቻ እዩላት። ከኋላ በዚህ በተሸከመው ቁስል እኮ ነው ግን ትል ሆናችሁ ምግቡ ታውቃላችሁ። በደካማ ጎኗ እኔ አባትሽ ምትክ እኔ እናትሽ ምትክ እኔ ሁሉ ነገርሽ ብላችሁ ትገቡና ሁሉ ነገሯን ታሳጣቷላችሁ። ኧረ ተው ግን